እሺ ወንድሞቼና እህቶቼ ሰላም ለእናንተ ይሁን ብያለሁ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ትኩስና ወቅታዊ የሆኑ ቪዲዮዎችን ነው ለእናንተ ይዤ የመጣሁኝ። የመጀመሪያ ቪዲዮ ሙሴ ሰለሞን ነው። ሙሴ ሰለሞን ደግሞ እስር ቤት እንዳለ ሁላችንም እናውቃለን ማለት ነው። ሙሴ ሰለሞን ግን የታሰረበት ምክንያት ሁላችንም አናውቅም። እሱም ይፋ ሆኖ ወጥቷል ማለት ነው። እሱን አሳያችኋለሁ። ቀጥሎ ደግሞ በበጎ አድራጎት ስራቸው የምናውቃቸው ባላደራውና መልእክተኛው በጣም አስቸጋሪ ፈተና ውስጥ እንዳሉ ሁላችንም እያየንና እየሰማን ነው ማለት ነው። ከፈተናቸው በላይ ግን ጋዜጠኛው በጣም ፈተና እንደሆነባቸው አሳያቸዋለሁ በቪዲዮ በማስረጃ ማለት ነው። ሞጣ ቀራኒዮም ባላደራው መልእክተኛውና ማስተር አብነት ንጹሃን ናቸው፣ ለምንድነው ጠልፈን ልንጥላቸው የምንሞክር ብሎ ስለነሱ መስክሯል። እሱንም ማሳያችሁ ይሆናል ማለት ነው። ቀጥታ ወደ ቪዲዮ። ቲክቶከሩ ሙሴ ሰለሞን የታሰረበትን ምክንያት ዘሀበሻ አረጋግጧል። ዝርዝሩን በአጭሩ እነግራችኋለሁ። በተለያዩ ማህበራዊና ወቅታዊ ጉዳዮች ላይ በሚሰራቸው የቲክቶክ ቪዲዮዎች በስፋት የሚታወቀው ሙሴ ሰለሞን በህገወጥ የሰዎች ዝውውር ወንጀል ተጠርጥሮ በፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዘሀበሻ ገልጸዋል። ተጠርጣሪው ከትላንት በስቲያ ማክሰኞ በቁጥጥር ስር ከዋለ በኋላ ትላንት ረቡዕ በፌዴራል የመጀመሪያ ደረጃ ፍርድ ቤት አዳ ምድብ ችሎት ቀርቧል። ፖሊስ ለፍርድ ቤቱ እንዳተዳው ተጠርጣሪውን በቁጥጥር ስር የዋለው በህገወጥ የሰዎች ዝውውር ወንጀል ጠርጥሮ ሲሆን ጉዳዩን ለማጣራትና ተጨማሪ መረጃዎችን ለማሰባሰብ የ14 ቀናት የምርመራ ጊዜያት እንዲፈቀድለት ጠይቋል። ፍርድ ቤቱም የፖሊስን ጥያቄ ተቀብሎ የጠየቀውን የምርመራ ጊዜ ፈቅዷል። የሙሴ ሰለሞን ስም ከጉዳዩ ጋር የተያያዘው ከዚህ ቀደም በቲክቶክ ገጹ ላይ ሰዎችን ወደ ውጭ ሀገር እንልካለን ለሚሉ ድርጅቶች ማስታወቂያ በመስራቱ እንደሆነ ተገልጿል። ሙሴ ሰለሞን የተከሰሰበት ጉዳይ ህገወጥ በሆነ የሰዎች ዝውውር ነው። ቀጠሮም አለው። ነገር ግን ይህ ወንጀል ሊፈጽም አይፈጽም እኛ የምናውቀው ነገር የለም። ፍርዱን ለእግዚአብሔር እንተዋለን። እናንተ ግን ኮሜንት ላይ አስተያየታችሁን ታስቀምጡልኛላችሁ ማለት ነው። ቀጥታ ወደ ባላደራውና መልእክተኛው። ለትንሽ ጊዜም ሊሆን ይችላል ወይ እስከ መጨረሻው ይሄንን ስራ ለማቆምም ለወሰን ይችላል። እውነቱን ነገር ማለት ነው። እውነት ለመናገር አሁን እነዚህ ነገሮች በጣም ተደጋግመው እየመጡብኝ ስለሆነ እንደነገርኩ እኔ ዋና ጊዜ ስራ አይደለም ቻሪቲ ስራ ሰዎችን ማገዝ በተርፍ ጊዜ ስለሚያስደስተኝ ብቻ ስም ማጥፋት እስከ ቤተሰብም ደረጃ ሊሆን ይችላል። በእንደዚህ አይነት ጉዳይ ስም ሲጠፋ የሚያውቁ ሰዎች ቤተሰብ ብዙ ይጨነቃሉ ባላደረከው ነገር ባልሰራው ነገርና እውነቱን ለመናገር አሁን ትናንት ዛሬ ማስበው ይሄንን ነው። በቃ ኦኬ ይሄን ነገር ትክክል እየሰራው አይደለም ማለት ነው እያልኩኝ ማሰብ ጀምሬያለሁ። ምክንያቱም ለትንሽ ጊዜም ሊሆን ይችላል ወይ እስከ መጨረሻው ይሄንን ስራ ለማቆምም ለወሰን ይችላል። እውነቱን ነገር ማለት ነው። ከደረሰበት ነገር አንፃር በጣም አዝኛለሁ እና ስመጣ ደግሞ ይሄ ነገር እንደዚህ ነው ለማለት ብቻ ሳይሆን የተወሰነች አደራ ሰዎች ከላኩት ላይም ለመስጠት ነው። በዛው ለርሶ ማለት ነው የኔ አባት እኔ ባላደራው ነው የምባለው። እንግዲህ ደጋግሜ የምነግሮት እንደተጨወረበሩ ነው የሚሰማኝ። ይሄ 50,000 ብር ነው። እኔ ከራሴ አይደለም የምሰጠው ይሄን ገንዘብ 50,000 ብር ነው። እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች 50 ብር አዋጥተው ነው የ50 ብር ቻሌንጅ ተብሎና ይሄን ለሰጠው ጋዜጠኛውን ተመልክተናል ማለት ነው። እኛም እነዚህ እንደጋግ ወንድሞቻችን እንድንጠረጥራቸው። ከዚህ በተረፈ ደግሞ ባላደራው ለምንድን ነው ፊትህን ማታሳይ ስትሰጥ እያለ ሲፈታተነው ነበር። እሱን ቪዲዮ እንመልከትና እንመለስ። ፊትን ማሳየቱ ችግሩ ምንድነው ያልኩበት አንዱ የኔ የግል ምክንያት ምን እንደሆነ ታውቃለህ? ሰዎች እንዳይጭበረበሩ ቆይ ስለ ጉዳዩ ነው እያወራ ያለው። ስለፊቱ ያወራሁት ለእንደዚህ አይነት መጭበርበሮች ሰዎች አሁንም ሊዳረጉ ይችላሉ። እሺ ጥያቄን ግን ተረድተኸኛል? መልእክተኛው እንግዲህ እንደተመለከተነው ነው። እነዚህ ሰዎች ራሳቸውን የማያሳዩበት የራሳቸው ምክንያት አላቸው። ከዚህ በፊትም በተለያዩ ሚዲያዎች ሲቀርቡ ራሳችሁን የማታሳዩ ለምንድን ነው ሲባሉ ከከንቱ ውዳሴ ለመራቅ ነው የሚል ሐሳብ ነው ያላቸው። ስለዚህ ይህን ያህል ባንፈታተናቸው ጥሩ ነው ይመስለኛል። ምክንያቱም እኛ እነሱን ልንጥል በጣርን ቁጥር ማለት ነው እኛ ራሳችን ጉድጓድ ውስጥ እንገባለን። ለምን በቆፈርነው ጉድጓድ ራሳችንን እንገባበት። በዚህ ጉዳይ ወንድሞች እናቶች አስተያየታችሁን ታስቀምጡልኛላችሁ ማለት ነው። በመጨረሻም ሞጣ ቀራኒዮ እየመሰከረ ይገኛል። እንስማውና እንመለሳለን። እነዚህ እነ ባላደራው እነ መንገደኛው እነ ማስተር አብነት ከነመማር በላይ ለሰው ገንዘብ የሰጡ ናቸው። እኔ ኢትዮጵያ ሕዝብ ይገርመኝ። እነዚህ ልጆች እኮ ያገኙትን ገንዘብ ሙልጭ አድርገው ዝም ብለው መብላት ይችላሉ። አሁን ማስተር አብነት እኔ ተናግሬው አውቃለሁ፣ ይቅርታ ብያለሁ ባለፈው
እኔ አሁንም አልናገርም ለዚህ ሰዎች። አንተ ሌባ ማስተር አብነት የወደቁ ሰዎችን ስላነሳ አንተ አሁን ለምን ትናደዳለህ? ቢያገኝስ ቢበላስ? ሰርቶ እኮ ነው የበሰበሰ እግር አጥቦ ማስተር አብነት ለልጆቹ ዳቦ ማብላት የለበት? እንዲያውም እኛ ነን ኑ አምጡት እንደው እናመጣቸዋለን። እነዚህ 3-4 ሰዎችን አምጡልኝ በኔ ሚዲያ አዋርድ እኔ ነው የምሸልማቸው። እኔ ከሸለምኳቸው ደግሞ ሸለምኳቸው ሚሊዮነር ነው ይቀጥላሉ። እናንተ ሌቦች ዋው! እኔ ገርመኝ እንዲሁ ምን አይነት ሽሩር ነው ኢትዮጵያ ህዝብ ግን አሁን የወጣት ይሄን ተጠቅሞ አለሳልሶ ገብቶ እነሱን ሊመታ ነው የመጣው። ማስተር አብነትን ባይዞ መምታታችን ኦልሬዲ ስሙ የተገነባ ነው። አንተ ብጠላው የኢትዮጵያ ህዝብ ይወደዋል። ደሃው የሰጠው ሁሉ ሰላማዊ ሰልፍ ይወጣባል። መንገደኛውን እናጥፋው ብትላችን መንገደኛው ሰው ያረጋቸው ሰዎች ሰላማዊ ሰልፍ ይወጡባል። ማን ነበር ደግሞ ጎዳናው ነው ምን ብዙ አሉ። እውነት ነው። በደግነት የምናውቃቸው ወንድሞቻችን ምስክሮቻቸው ድሆች ናቸው። እነርሱ ብቻ ይመሰክራሉ። የሆነ ነገር ቢሆንም እነሱ ናቸው ሰላማዊ ሰልፍ የሚወጡ። ስለዚህ እውነት ለመናገር ወንድሞቻችን ይህን ነገር አያረጉትም ብዬ እኔ 100% አምናለሁ። እናንተ ደግሞ አስተያየታችሁን ጻፉልን። ሰብስክራይብ እና ላይክ እንዳይረሳ። ክብር ይስጥልኝ።